ልደትን በተመለከተ አዎ መጽሐፍ ቅዱስ ላይ ልደት ሲያከብሩ ያየናቸው ሰዎች አህዛብ ናቸው። ሊቃውንት ስለ እመቤታችን ቅድስና ተጠይቀው እኔ ስለ ቁባት የተጠየቁበት ምክንያት በኋላ ብንወያይበት ደስ ይለኛል። እጮኝነት ላላችሁ ሰዎች እንዲህ አይነት ሪስክ አትውሰዱ። አናጉንስጢሱ ሊቀ ዲያቆኑን ቀና ብሎ ካየ ቀጣይ የክህነት መንገዱን መዘጋ ማለት ነው። እነሱ ይረዱ፣ እኛ ባርከን እንበላለን። አሁን ኬክ ክብ ስለሆነ ክብ ፓጋን እንትን ነው ጥንቆላ ነው ምናምን ያሉ ሰዎች አሉ። ድፎ ዳቦስ መጽሐፍ ቅዱስ ከአንድ በላይ አግብተዋል የሚለውን ብቻ ጽፎ አይደለም የቆየው፣ ከአንድ በላይ በማግባታቸው የመጣባቸውንም ችግር ጽፏል። ከመጽሐፍ ቅዱስ ጥናት አንጻር መጽሐፍ ቅዱስን ስንማር በተለይ ከኛ ቤተ እምነት ውጪ ያሉ ሰዎች ከዚህ የጋብቻን ቅድስናን ከማንሳት አንጻር በመጽሐፍ ቅዱስ ውስጥም እኮ እናንተ ራሱ የምታመልኳቸው ወይም አባትነታቸው የምትቀበሏቸው አገልጋዮች 700 300 ቁባቶች ነበሯቸው። ስለዚህ ከአንድ በላይ ማግባትን ደግሞ ከአንድ በላይ ማጨትን ሚስት ማድረግን እነዚሁ ቅዱሳን የምትሏቸው አገልጋዮች ይሄን ያክል ካላቸው እኛ ከአንድ በላይ አግብተን ብንኖር ምንድን ችግር አለው የሚል ሐሳብ ይነሳልና ይህን ከመጽሐፍ ቅዱስ ሐሳብ እንዴት እንረዳው፣ ትርጓሜውንስ እንዴት እንወቀው? እውነት ለመናገር ቤተክርስቲያን የጋብቻን ቅድስና በዚህ መንገድ እያስተማረች እውነት ከአንድ በላይ አግብተን እንድንኖር ቤተክርስቲያን የሚጋጭ ትምህርት አላት ከዚህ አንጻርና እስኪ ይሄን መምህር ሰው ሄዱበት። እሺ እንደምን ዋላችሁ? አሜን። አምላካችን ስም የተመሰገነ ይሁን። ለእንታ ሊቃውንት ስለ እመቤታችን ቅድስና ተጠይቀው እኔ ስለ ቁባት የተጠየቁበት ምክንያት በኋላ ብንወያይበት ደስ ይለኛል። ወደ እንትኑ ከመምጣቴ በፊት ያው የኔታ ከደረስኩ በኋላ አንድ በጣም ደስ የሚል ምስጢር ሰምቻለሁ። ዛፍ ከተቆረጠ በኋላ አይደለም የማይነቅዝ መሆኑ የሚታወቀው። ይሄ በጣም 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 ከባድ ንግግር ነውና ቃለ ሕይወት ያሰማልን። እቃ የምታጥቡት ልትበሉ ስትሉ ነው ወይስ አጥባችሁ ታስቀምጡታላችሁ? ይሄ ወንደላጤዎቹን አይመለከትም። ወንደላጤዎቹ ሪሳይክል እንደምታደርጉ ነው የምናውቀው። ግን እቃ የሚታጠበው ሊበላ ሲል ነው ወይስ ታጥቦ ይቀመጣል? በቃ እመቤታችን ልክ ሊጸነስ ሲል መጥቶ አነጻት ማለት ሊበላ ሲል አጠበው ሳህኑን የሚል የወንደላጤ አስተሳሰብ ነው። ሰማይ ምድር ቢገለባበት እመቤታችን መርገም አለባት ብለን አናምንም። ወደ ቁባቱ ልምጣ መሰለኝ። ብዙ ያገቡ ሰዎች ይሄ ፖሊጋሚ አለ የሚለው ላይ ልክ ነው። መጽሐፍ ቅዱስ ላይ በጣም ብዙ ሚስቶች የነበሯቸው ስርወ ሃይማኖት ተብሎ የሚጠራው አባታችን አብርሃም ጨምሮ ማለት ነው። አጋር ገረዱ አለች። ልጁ ያዕቆብ ደግሞ አራት ፈልጎም ባይሆን አራት ሚስቶች ነበሩት። ዳዊትም ትንሽ በርከት ያሉ ነበሩ። ልጁ ሰሎሞን ደግሞ ያው ከአባቱ በተማረው መሰረት አባቴንም ሰማ ልጅ ነበርኩ ይላል እና የሱ ደግሞ ብዙ ነው። 700 ሚስቶችና 300 ቁባቶች። እንደውም ትንሽ ግራ ያጋባ። ሚስቶቹ ብዙ ናቸው፣ ቁባቱ 300 ናቸው። እና ልክ ነው የተባለው ነገር ማለት ነው። ግን ከመጀመሪያው እንዲህ አልነበረም የሚል ቃል አለ በሐዲስ ኪዳን። እስኪ በሉ ከመጀመሪያው እንዲህ አልነበረም። ስለዚህ አቢዩዝ የተደረገ ነገር ነው እንጂ እግዚአብሔር ከመጀመሪያው አንድን ወንድ ለአንዲት ሴት አድርጎ ነው የፈጠረው። ከዛ በኋላ በዚህ በወደቀ ወይም በኃጢአት ምክንያት በተበላሸው ዓለም ላይ የኖሩ ሰዎች በተለያየ ምክንያት ከሕግ ወጥተው ሕግ ከመሰራቱ በፊት የነበሩትም በአእምሮ ሕግ ተመርተው ላያደርጉት ይገባ የነበረ ነገር ሲያደርጉ፣ በኋላ ሰዎች ደግሞ ሕግም እያለ ሕገ ኦሪትንም ጥሰው አታመንዝር የሚለውን ጥሰው ከአንድ በላይ ብዙ እንዳገቡ ተጽፏል። ይሄ ምንድነው የሚያሳየው? መጀመሪያው መጽሐፍ ቅዱስ እንደማይዋሽ ነው። መጽሐፍ ቅዱስ የተጻፈውን የተፈጸመውን ታሪክ ሁሉ ጽፏል። አይ ይሄ እንኳን ጥሩ አይደለም
ለአራያ አይሆንም እያለ ኤዲት አድርጎ አላወጣውም። ከሁሉንም ነገር መጽሐፍ ቅዱሱ ጽፎታል። ግን መጽሐፍ ቅዱስ ከአንድ በላይ አግብተዋል የሚለውን ብቻ ጽፎ አይደለም የቆየው። ከአንድ በላይ በማግባታቸው የመጣባቸውንም ችግር ጽፏል አብሮ ማለት ነው። ከአንድ በላይ ማግባት ምን ጦስ እንዳለው፣ ምን አይነት ማህበራዊ፣ መንፈሳዊ እና በቤተሰብ ህይወት ላይ ምን አይነት ቀውስ እንደሚያመጣ ብዙ አገቡ ያልናቸውን ሰዎች ታሪክ እየሄድን እያንዳንዳቸውን ብንመለከተው እናገኘዋለን። ለምሳሌ ዳዊት፣ የዳዊትን ታሪክ ብታዩ ብዙ ሚስቶች ነበሩት። አዎ ነበሩት። ግን ራሱን አለመግዛት ነው የፈጠረበት። ለዛ ነው የሰው ሚስት ቀምቶ ሰው እስከ ማስገደል ድረስ ያደረሰው። ለሆነ ጊዜ የመጣበትን ጊዜያዊ ፈተና ማለፍ ስላልቻለ፣ ራሱን መግዛት ስላልቻለ። ስለዚህ የማመንዘር ህይወትን አንዴ ከለመድከው በኋላ ራስን መግዛት ስለማትችል በሆነ ፈተና ትወድቃለህ። ከእግዚአብሔር ልትጣላ ትችላለህ። ጣዖት እስከ ማምለክ ያደረሳቸው ሰዎች አሉ። ብዙ የማግባት ሰሎሞን ብዙ ሚስት አግብቷል። ብዙ ቁባት ነበሩት። በመንፈሳዊ ህይወቱ መጨረሻ ላይ ጣዖት እስከ ማስመለክ ድረስ ልቡን ወደ ጣዖት አዘነበሉት ሁሉ ይላል መጽሐፈ ነህምያ ላይ። እግዚአብሔር እንዴት እንዳዘነበትና ሰሎሞንም እንዴት እንደተጎዳ ጨምሮ ጽፏል። ከዛ ውጪ የሰሎሞን ደግሞ እስካሁንም አልበረደም። በነገራችን ላይ እስራኤል እስካሁን ድረስ የምትታወቅባቸው፣ እስካሁን ድረስ የምትዋጋባቸው ብዙ ፖለቲካዊ ችግሮች ወደ ኋላ ሲጠኑ የሰሎሞን ዘር ጉዳይ ነው። ምክንያቱም እሱ ከብዙ ሀገራት ጋር የነበረው ግንኙነት ፖለቲካዊ ብቻ አልነበረም። ገብቷቸዋል አይደል? ተዋልዷል። ስለዚህ ሁሉም ባለርስት ነው ለዛች ሀገር ማለት ነው። እስራኤላውያን በነገራችን ላይ በጣም ነው የሚጠሉት በሚገርም ሁኔታ። ለሰሎሞን ያላቸው ጥላቻ ለዳዊት ያላቸውን ፍቅር ያህል ነው። አሁን ያሉት እስራኤላውያን ነው የምላቸው፣ የጥንቱን አናውቅም። ግን ማለት የዳዊት መቃብር ዳዊት እንዲያረገበት ዳዊት እንዲያለበት እያሉ ያስጎበኛሉ። የሶሎሞን ምንም ቤተ መቅደሱን መቼ ሳያፈርሱት ነገር የእግዚአብሔር ቤተ መቅደስ ነው። ያንን አይነት ነገር አይምሯቸው ላይ እንዲመጣ የሆነበት ምክንያት ምንድነው? እሱ ከብዙ ሀገራት ጋር በነበረው ጋብቻ፣ እኛም ጂኦግራፊው ከልክሎን ነው እንጂ እኛም እኮ ተጋብተናል አይደል? ነው አይደለም? ስለዚህ እኛም ርቆን ነው እንጂ እኛም ክሌም የምናደርገው መሬት ይኖር ነበረ። እኛም የምንጣላበት ነገር ሊኖር ይችላል። እና ማህበራዊ ቀውሱን አልደበቀም መጽሐፍ ቅዱስ ነው። የነ ያዕቆብን መከራ አንዷ እንግዲህ 4 ሚስቶች ነበሩት ከነገረዶቻቸው ሚስቶቹ አይደለ? አንዷ ስትወልድ እቺ ሳትወልድ ስቀር ከገረዴ ወለድ ስትለው መከራውን አይደል እንዴ ሲያይ ነው። ተራ በተራ ማለት ነው። ብዙ ስቃይ ነው ያየው ማህበራዊ ህይወት። ከዛ ውጪ አንዷ ጣዖት ደብቃ ስታስቀምጥበት ከእግዚአብሔር ስታጣለው ነው የሚለው። ስለዚህ መጽሐፍ ቅዱስ ጨርሶ የጻፈው ታሪክ ነው ሰዎች በግማሽ እያዩት ያሉትና ከአንድ በላይ የማግባትን በጋብቻ አለመታመንን አንድ ለአንድ አለመኖርን ጉዳቱን መጽሐፍ ቅዱስ ዘርዝሮ በእያንዳንዶቹ ታሪኮች ውስጥ ሊያስቀምጥ ይችላል። እናንተ አሁን የቤት ስራ የምትወስዱት እገሌ ብዙ አግብቷል፣ እስቲ ህይወቱ እንዴት ነበር፣ ከዛ በኋላ እንዴት ቀጠለ። ሰሎሞንስ ቢሆን የጻፈልን ሁሉ ከንቱ የከንቱ ከንቱ ነው ያለው። አይቶት ማለት ነው። ደስታም ፈተንኩት ያላየሁት አይነት ነገር የለም፣ ግን ሁሉ የከንቱ ከንቱ ነው፣ ነፋስን እንደመከተል ነው ያለው። ስለዚህ የመጨረሻ የሰሎሞንም ንግግር እንደው በቃ ደስ ብሎኛል አይነት ነገር አይደለም። ህይወቱ ምን ያህል የተመሰቃቀለ እንደነበር አይተናል። ጥበብ ማስተዋል ተሰጥቶት ብዙ ማድረግ ሲችል ከፈጣሪ እስከ መጣላት ደረሰ ማለት። ስለዚህ የሁሉንም ታሪኮች እንደ ቤት ስራ ወስዳችሁ ብታዩት ብትመለከቱት ከዚህ የተለየ ነገር የለውም። ወደ ርዕሴ ስመለስ ክርስቶስ የሰጠው መልስ ምንድነው? ከመጀመሪያው እንዲህ አይደለም፣ አንድ ሰው ለአንድ ሰው ነው። እንደዛ አሁን ቅድም እኔ እንዳልጠይቅ መጀመሪያ ያነሱት ነገር እኔንም እያሳፈረኝ መጣ እኮ። አስቀድሞ ማጠር ሆነብኝና ግን ደግሞ አንዳንዶቹ ጥያቄ አሁን እዚህ የሚጠየቁ ነው እንዳትሉ ደግሞ ሰው በመንደሩ በስራ ቦታ ማህበራዊ ቦታ ላይ ሲሄድ ደግሞ የሚያጋጥመው ነገር አለና አንዳንድ ጊዜ ብዙ ሰው የሚማርለት ሌላ ሰው ነው። እናንተ ቆይ ገሌ መምህር ጋር ደውዬ መልስልሃለሁ የሚል ሰው አይጠፋምና ያ ማለት ለዚያ ሰው ሲማርለት የቆየው ያ መምህር ነው እንደማለት ነው። እና አንዳንድ ቀላል የሚመስሉ ግን ማህበራዊ ህይወታችን ላይ ደግሞ በጣም ተጽዕኖ የሚፈጥሩ ሀሳቦች አሉ። አንደኛው ከዚህ ከእርድ ጋር ነው። እንግዲህ ከ2 ሳምንት በኋላ ደግሞ እኛም መፈሰካችን ስለማይቀር ከእርድ ጋር የተገናኘው ሀሳብ ምንድነው? ብዙ ጊዜ ከኛ ቤተ እምነት ውጪ ያሉ እርዶችን በአጋጣሚ ብንበላ በወዳጅነት በመንደር በአካባቢ እንደዚህ ያሉ ነገሮች ምን ሊያስከትል ይችላሉ? ከቤተክርስቲያን ትምህርት አንጻር ተገቢ ነው ተገቢ አይደለም የሚለው አንድ። ሁለተኛ ደግሞ ብንበላስ ደግሞ ከርክሰት ከምን ጋር ተያይዞ የሚመጡ
ሀሳቦች ይኖራሉና ከኛ ቤተ እምነት ውጭ ያሉ እርድን በተመለከተ የቤተ ክርስቲያን ትምህርትና እይታ ምንድነው? ያው ቄራ ስለሆነ ሰፈሬ ጥሩ ጥያቄ ነው። በቀጥታ ለኔ የሚሆን ነው። ነገሩ ከመጽሐፍ ቅዱስ የተነሳ ነው። በነገራችን ላይ የስጋ በሌሎች የታረደ አንበላም የሚለው ያው የቅዱስ ገብርኤል ልጆች ስለሆናችሁ ሰለስቱ ደቂቅ በደንብ ነግረዋቸዋል አይደለ? ሰለስቱ ደቂቅ ባቢሎን ተግዘው ሄደው ጥሩ ምግብ ከበሉና ኑሮ ከተስማማቸው ሀገራቸውን ይረሳሉ በሚል ተስፋ ንጉሱ በጥሩ መጋቢዎች፣ ቀላቢዎች እንዲበሉ አድርጎ ነበረ። በዶርም ነው የሚማሩት። ልክ የኮሌጅ ዩኒቨርሲቲ ላይፍ ነው እየኖሩ የነበረው እና ከዛ አመፁ ምን ብለው ምግብ ይስተካከል ብለው። እኛ የምናውቀው ምግብ ይስተካከል ታውቃላችሁ። ያው የዶርም የእንትን ምግብ የካፌ ምግብ ታውቁታላችሁ። እነሱ ግን ምግቡ ኳሊቲው ይቀንስ ብለው ነው። ለምንድነው ይበሉ የነበረው? እየታረደ ጮማ ነበር የሚቆርጡት፣ ጠጅ ነበር የሚጠጡት። ስለዚህ ይህን እየበላን እየጠጣን በዛ ምግብ ራሳቸውን እንዳያረክሱ ዳንኤል እንዳለው ማለት ነው። ራሳቸውን እንዳያረክሱና አገራቸውን እንዳይረሱ ማንነታቸውን እንዳይረሱ ጠየቁት ማለት ነው አሳላፊውን። ይህን ጊዜ ቀናት ቆረጠላቸውና እስከዚህ ቀን ድረስ ሞክረን ጥሬውን ብቻ እንብላ እና ከዛ በኋላ ከከሳን ከሰው ጋር አብረን እንበላለን አሉት። እንደምታውቁት ሆነላቸው፣ አምሮባቸው ታዩ ይላል አይደል? የሚበሉት ጥሬ የባቢሎን ነው አይደለም? አሁን ጥያቄው ሰለስቱ ደቂቅ ይበሉት የነበረው የሚቆረጥሙት ጥሬ ከእስራኤል እየመጣ ነው ወይስ ከባቢሎን ነው? አንበላም ያሉት በሬስ የባቢሎን ነው የእስራኤል ነው? ሁለቱም የባቢሎን ነው። የባቢሎንን ጥሬ መብላታቸው አያረክሰንም ለምን አሉና እንስሳቱን ግን ለምን ተጸየፉ ከተባለ እንስሳቱ ሲታረዱ በጣዖታት ስም ነው የሚታረዱት ማለት ነው። ደም በሚፈስ ሰዓት መስዋዕት ሆነው እንደ መቅረብ ስለሆነ ያንን ነው የተጸየፉት። በዛ ምክንያት እኛም ስመ እግዚአብሔር ተጠርቶ ጸሎት ተደርጎ ከሚታረድ በስላሴ ስም ከታረደ ውጭ አንበላም። ስጋው የተለየ ስለሆነ ምናምን አንዳንድ ሰው ሲያጋንን እኔ ሽታው ራሱ ደስ አይለኝም ምናምን ይላል። ምንም ይሄ ውሸት ነው። እንደዚህም አታጋኑ ማለት ይሄ ቀድመን ውስጣችን ያለው ፕሪጁዲስ ነው እንጂ ስጋው አንድ ነው። ስጋ ነው፣ እግዚአብሔር ነው የፈጠረው። ነገር ግን የሚባረክበት መንገድ የሚታረድበት መንገድ በጣዖታት ስም የታረደ እንደማለት አድርገን ስለምናየው አንበላም። ስጋን ለይቶ መከልከል ግን የመጣው ከትንቢተ ዳንኤል ምዕራፍ 3 ነው። በነገራችን ላይ ትርጓሜያችን ላይ ይሄ ቃል በቃል አለ። አሁን ትንቢተ ዳንኤል ትርጓሜ ታትሟል፣ ታገኙታላችሁ። ሰለስቱ ደቂቅ የባቢሎንን ስጋ አይበሉም ነበረ፣ ሌላውን ግን ይበሉ ነበረ። ስለዚህ በጣዖት ስም የታረደ ነው። ከዚያ ባሻገር ግን አንዳንድ አስጨናቂ ጊዜያት ለምሳሌ በሀገራችን ታሪክ ረሃብ ተከስቶ የነበረበት ዘመናት አለ እና ክርስቲያኖቹም ሙስሊሞቹም አንድ ላይ ተርበው የሚታረደው ነገር አንድ ነው እና እንደዚህ አይነት ነገር ሲከሰት ምን መደረግ ይችላል የሚለውን የቦሩ ሜዳው ታላቁ ሊቅ በረከታቸው ይደርብንና መምህር አካለ ወልድ ለዚህ የሰጡት ምላሽ በጣም ለሁል ጊዜም ያው መምህር አካለ ወልድ ብዙ አንድምታችን ላይ ያሉ አንዳንድ ለየት ያሉ ሀሳቦች ማብራሪያዎች የሳቸው አሉ። ልክ አሁን የምስጢረ ሥላሴን ከጣት ጋር አመሳስሎ ያስተማሩበት በእግዚአብሔር ጣት ምናምን እንደዚህ አይነት እና እሳቸው ምንድነው የተናገሩት? እነሱ ይረዱ እኛ ባርከን እንበላለን ብለዋል። እየሰማችሁ ነው? እነሱ ምን ይበሉ ይረዱት እኛ ባርከን እንበላለን ብለዋል። ይሄ ባርኮ መብላት የሚለው አስተሳሰብ እንደዚህ አይነት ኤክሰፕሽናል በሆነ ጊዜ ይሆናል። ግን እየተጸየፈ እየተጠራጠረ ሰው እንዲበላ አይታዘዝም። መነሻው ግን መጽሐፍ ቅዱሳዊ ነው። ሰው ከህሊና አንጻር እውቀት ራሱ ኖሮት ምን ችግር አለው ብለህ ራሱ እንድትናገር መጽሐፍ ቅዱስ አይፈቅድልህም። በአንተ እውቀት የተነሳ ወንድም ለምን ይሰናከላል ብሎ ቅዱስ ጳውሎስ ስለዚህ ጉዳይ ስለ እንዲህ አይነት ለጣዖት የተሰዋውን ስለ መብላት ባወራበት አንቀጽ ነው ክርስቶስ የሞተለት ወንድም በአንተ እውቀት ምክንያት ለምን ይሰናከላል ይላል። ስለዚህ ምናልባት አሁን አንዳንድ ሀገር ላይ ሆኖ ባርኬ ብበላ ችግር የለውም የሚል ሰው ሌላው ወንድሙ ይሄ ነገር የሚከብደው ከሆነ ወንድሜ የሚያሰናክለው ከሆነ እኔ ለዘላለም ስጋ አልበላም እስከ ማለት አድርሶታል ቅዱስ ጳውሎስን። እና ከዛ ውጭ ግን በጠቅላላው የተጠየቀው ጥያቄ መጽሐፍ ቅዱሳዊ መሰረቱ ትንቢተ ዳንኤል ምዕራፍ 3 ነው።
በጣም አስጨናቂ ጊዜ ኖሮ ባርኮ መብላት ይቻላል። እየተጠራጠረ ግን መብላት አይችልም ማለት ነው። ትንሽ ረዘም ላድርገው። ምንድነው ግብጽ ለቤተክርስቲያን አገልግሎት ሄጄ እኔ ያረፍኩበት ቦታ ላይ 2 የአርሜኒያ ኦርቶዶክስ ዲያቆናት ነበሩና እኔ ዛን ጊዜ ሀመር መጽሔት የሚባል መጽሔት ታውቃላችሁ? እና የሀመር መጽሔት ሪፖርተር ስለነበርኩ ጎበዝ ጋዜጠኛ ደግሞ በሄደበት ኢንተርቪው ያደርጋል ተብለን ትምህርት ቤት ተምረናል። እና እችን ከጎበዝ ጋዜጠኛ ጎራ ለመመደብ ጠየቅኳቸው ማለት ነው። ስለ አርመን ቤተክርስቲያን ኢንተርቪው ስጡ እና ይውጣኛ መጽሔት ላይ ያልኳቸው 2 ዲያቆናት ናቸው። እዛ ማስተርስ ሊሰሩ የተቀመጡ ናቸው። እና ምንድነው ያሉኝ? የእናንተ ቤተክርስቲያን የአፍሪካ ጳጳስ አሉ አይደል አሉኝ። አዎ አቡነ ያዕቆብ ነበሩ የዛኔ። እሳቸው ለአርመን ቤተክርስቲያን እሳቸው ለእናንተ ፓትሪያርክ ይጻፉላቸውና የእናንተ ፓትሪያርክ ለእኛ ፓትሪያርክ ጽፈው የእኛ ፓትሪያርክ ለእኛ የአፍሪካ ጉዳይ ሊቀ ጳጳስ ጽፈው የእኛ የአፍሪካ ጉዳይ ሊቀ ጳጳስ ለእኛ ኢንተርቪው ስጡ ብለው ሲፈቅዱልን የዛኔ እንሰጣለን አሉ። ምን ያህል ሃይራርኪ እንደሚያከብሩ ማለት ነው። በነገራችን ላይ አሁን ደግሞ አሁን እየገባን የመጣው አይደለም ጳጳስና እንትን ሊቀ ዲያቆናቱና አናጉንስጢሱ ያው እኛ ቅዳሴ ላይ እንጠራዋለን እንጂ ፕራክቲካል አይደለም። እንትን የሚሉትን ማዕረጋት ምናምን አንሰራባቸው። ግን ሌሎቹ እያንዳንዱን ነው የሚያሾሙት። አናጉንስጢስ አለ ምናምን ሁሉም በተራ በተራ ነው የሚሾመው እና አናጉንስጢሱ ሊቀ ዲያቆኑን ቀና ብሎ ካየ ቀጣይ የክህነት መንገዱን መዘጋ ማለት ነው። ምክንያቱም ሊሾም ሲል ዲያቆን ሊሆን ሲል አስተያየት የሚጠየቀው ሊቀ ዲያቆናቱ እንዴት ነው የልጅ ዲያቆን ቢሆን ምን ይመስላል? ምዕመናን በተሰበሰቡበት ይቆምና ይሄ ልጅ ዲያቆን ይሁን አይሁን ተብሎ ምዕመናን ይጠየቃሉ። ስለዚህ ወደደም ጠላም ልጁ ጸባዩን ያሳምራል ማለት በክህነት አገልግሎት ለመቀጠል እና ቤተክርስቲያን ሃይራርኪ አክብራ ነው እስከዛሬ ድረስ እንትን ያለችው። የትኛውንም አባት ሄዳችሁ ጥያቄ ብትጠይቁት አባቶቻችን ሲሉ እንደሰማ ነው ይላል። እሱ እኮ ይሆናል ይሄን ያለው ግን የተለመደ ነው። እንደዚህ አባቶች እንዲህ ያሉ ማለት እስካሁን ድረስ አፖስቶሊክ ሰክሴሽን የመጣው በዚህ መንገድ ነው በእኛ ቤተክርስቲያን። ይህንን ነው እንግዲህ ጨማመርኩበት መሰል። ወደ እርሶ የመጣውን ደግሞ ጥያቄ ልቀጥል። ስለ አስራት ነው። አስራትን በተመለከተ ብዙ ጊዜ አስራቱን በኩራቱን ቀዳማያቱ እንደዚህ በቤተክርስቲያን ጸሎት ላይ ሁላችን እንሰማለን እና ብዙ ጊዜ ሰው አስራት መቼም ከሚያገኘው ነገር ላይ 1/10ኛው እንደሆነ ብዙ ሰው ያውቃል በግንዛቤ። ግን አስራትን ለምሳሌ አንዳንድ ሰው ወደ ገዳም ለጸበልም ለምንም ሲሄድ ወይ የተቸገረም ሰው ሲያይ ያንን ነገር ሊሰጥ ይችላል እና አስራት በትክክል ሰው እንዴት አድርጎ ነው ማውጣት ያለበት? አስራትስ ለምንድን ነው የሚሰጠው? ከሌሎቹ ጋር ከአስራት ጋር ተያይዞ ቅድም ያነሳናቸው ትርጓሜያቸውስ ምንድን ነው? ድብልቅልቅ ያለ ነገር ብዙ ጊዜ ስለሚነሳ በዚህ ላይ እንደው ግልጽ ያለ ነገር ብናነሳ። እሺ እንግዲህ አስራት ቀሲስ እንዳሉት ከ11 መሆኑ የታወቀ ነው። እግዚአብሔር ያዘዛቸው 3 አስራት በኩራት ሲባል አስራት ከ11 ነው። በኩራት ደግሞ ከማንኛውም ካገኘው ነገር የመጀመሪያውን ማለት ነው። በኦሪቱ ሕግ መሰረት አንድ ሰው ልጅም ቢወልድ የመጀመሪያ ልጁ የእግዚአብሔር ነው። እስካልተሳለ ድረስ የመስጠት ግዴታ የለበትም። ግን የመጀመሪያ ልጁን ቤዛ ይሆን ዘንድ ለእግዚአብሔር ስጦታ ይህን ያህል ነገር ብሎ ለቤተ መቅደስ መባ ያስገባል። የዛ ልዋጭ ማለት ነው። ማንኛውም ከማህፀን የሚወጣው በኩር የእንስሳም ይሁን ያንተም ልጅ ቢሆን የኔ ነው ብሏል እግዚአብሔር። በእኛ ኮንቴክስት ደግሞ ለምሳሌ የመጀመሪያ ደሞዛችሁ የእግዚአብሔር ስራ ስትጀምሩ የመጀመሪያ የምታገኙት ደሞዝ የእግዚአብሔር ነው። ከዛ በኋላ ያለው እንዲባረክ ከፈለክ እንድታደርገው ገበሬውም ሲያመርት የመጀመሪያ ምርቱን ለእግዚአብሔር እንዲሰጥ ይሄ በኩራት ይባላል። አስራት ደግሞ ከምናገኘው ከማንኛውም ገቢ ከ10 አንዱ የኔ ነው ብሏል እግዚአብሔር። የኔ ነው ብሏል። ማንኛውም በኦሪቱ ሕግ ከ12ቱ ነገድ 11ዱ ነገድ አስራት ያወጣሉ። አንድ ነገድ ግን አስራት አይደለም የሚያወጣው፣ ካህናት ናቸው፣ ሌዋውያን ናቸው። እነሱ እኔ ርስትህ ነኝ ስለተባሉ ለእስራኤል መሬት ሲከፋፈል ለነሱ መሬት አልተሰጣቸውም፣ ርስት አልተሰጣቸውም። ለምንድን ነው ያልተሰጣቸው?
የእግዚአብሔር ተብሎ የሚሰጠው መባ ስጦታ የካህናቱ ስለሆነ ማለት ነው አስራቱ። ስለዚህ ካህናት ግን አስራት አያወጡም ማለት አይደለም። የአስራት ያወጣሉ። ሌዋውያን ለእኔ የአስራት ያውጡልኝ ብሏል ማለት ነው። ገብቷችኋል አይደል? ከአስራት ገንዘብ ካህናቱ ያገኛሉ። ካገኙት ላይ ግን እነሱም በረከት ከእግዚአብሔር ያስፈልጋቸዋል አይደል? ያገኙት እንዲባረክላቸው የአስራት ያወጣሉ። ሌላው ምእመን ደግሞ አስራት ያወጣል። በአዲስ ኪዳን ይሄው ነው የቀጠለው። በቤተ ክርስቲያናችን ከምናገኘው ከገቢያችን ከ10 አንዱን እንድንሰጥ ቤተ ክርስቲያናችን ታዛለች። እግዚአብሔርን በነገራችን ላይ አትፈታተነው ተብሎ ተጽፏል አይደል? ጌታ አምላክህን ምን አትበለው። አንድ ነገር ላይ ግን እግዚአብሔር ፈትኑኝ ብሏል። እሱን መፈተን የምንችለው አንድ ነገር ላይ ነው። እሱም በአስራት ነው። ስጡኝና እኔ ባልባርክላችሁ፣ ያላችሁን ነገር ባላበዛላችሁ፣ የሰማዩን መስኮት ባልከፍት፣ የዘራችሁት ባይበቅል፣ አስራት አውጥታችሁ ይህን ባላደርግ እስቲ ፈትኑኝ፣ ስጡኝና ፈትኑኝ ብሎ ተናግሯል። ሰርቃችሁኛል ይላል እግዚአብሔር ይላል። እንደውም አስራትን በተመለከተ ብዙ ጊዜ እኛ ቤተ ክርስቲያን ገንዘቧ እየተበላ ነው ምናምን የሚል ወሬ ስትሰሙ ከኔ ጋር ናችሁ? ገንዘቧ እየተበላ ነው ሲባል ስትሰሙ ማን የበላው ይመስላችኋል? አንወሻሽ። እነዚህ ካህናት እኮ በቃ ምንም እኮ መፍትሄ የለውም ይሄ ነገር አንድ ነገር ካልተደረገ እንላለን። ቁጥር 1 ዘራፊ ግን ምዕመናን ናቸው። ቁጥር 1 የቤተ ክርስቲያን ዘራፊዎች ምዕመናን ናቸው። አስራት ባለማውጣት ማለት ነው። ሰርቃችሁኛል ይላል የሰራዊት ጌታ እግዚአብሔር። በምን ሰረቅን ትላላችሁ? አስራት በኩራትን ስለማታወጡ ነው ብሎ ተናግሯል። ስለዚህ ካህናት ወይም ቤተ ክህነት የሚሰራ ሰው ምናምን ብቻ አይደለም ቤተ ክርስቲያንን መዘበረ ወሰደ የሚባለው። በእግዚአብሔር ገንዘብ ነው እየተዝናና ያለው አንተ ማለት። ስለዚህ አስራታችንን ማውጣት ለእኛ ነው። መባረክ ከፈለክ አሁን እኔ ደሞዜ እኮ አሲድ ነው በየት በኩል በቃ ኪሴ ቀዳዳ እንደሆነ አላቅ ብን ይላል አንዳንድ ሰው የሆነ መተት ምናምን ተደርጎ መተቱ አስራት አለማውጣት። ሌላ አንድ ስማቸውን የማልጠቅሰው አባት አንዲት ልጅ ምን ብላ ታማክራቸዋለች? ደሞዜ 6000 ብር ነው እና በቃ የቤት ኪራይ ከፍዬ፣ እየሰማችኝ ነው? የቤት ኪራይ ከፍዬ ለቤተሰብ ልኬ ለትራንስፖርት ለምን አስቤዛ አድርጌ ምንም አይበቃኝም እና መተት ሳይደረግብኝ አይቀርም አለች። ስንት ነው ደሞዜ? 6000። አይ ደሞዝሽ ነው መተቱ አሏት። ችግር ያለው እንደውም አበርክቶልሻል አሏት። እና ለምንድን ነው ያነሳሁት? አንዳንዴ አልበረከተልኝም ምናምን እንዲህ ተደርጎብኝ ነው ምናምን እያልክ ከምትጨናነቅ አስራት አውጣና ይኸው ስጡኝና ፈትኑኝ የሰማይን መስኮት ካልከፈትኩ ብሏል። ነቀዝ እንዳይበላው አደርጋለሁ ይላል። ነቀዝ ማለት በእኛ ኮንቴክስት ምንድን ነው? ሰርተህ በበሽታ በጤና በሕክምና አታጠፋውም ገንዘቡን ማለት ነው። እግዚአብሔር ገንዘብ አይሰጥም፣ ግን ኪስ ውስጥ ያለውን ትንሽ ገንዘብ ብዙ የመግዛት አቅም እንዲኖረው ማድረግ ይችላል አይችልም? እስራኤልን 40 ዓመት እኮ መንገድ ሲመራቸው ለ40 ዓመት የሚሆን ጫማና ልብስ እኮ መጀመሪያ አላደላቸው። ጫማቸው አላለቀም፣ ልብሳቸው አላለቀም። 40 ዓመት እንዲቆይ አድርጎታል ያን ልብስ ያንን ጫማ ማለት ነው። ስለዚህ እግዚአብሔር ያለችን ትንሽ ብር ራሱ እድሜዋን መጨመር ይችላል ከባረከው ማለት ነው። ይህም በረከት የፈለገ ሰው አስራት ማውጣት አለበት። ሁለተኛው አስራት መክፈል ያለብን ለማን ነው? አንዳንድ ሰው የገጠር አብያተ ክርስቲያናት እየተቸገሩ ወደ ገጠሩ ብንልክ የከተማ አብያተ ክርስቲያናት ባለሀብቶች ናቸው ወይም ገንዘብ አላቸው ይላል ሐዋርያው ቅዱስ ጳውሎስ የተናገረው ቃል። ይህንን በአንድ ይዘጋዋል። የገላትያ መልእክት ምዕራፍ 6 ከቁጥር 6 ላይ ከኔ ጋር በሉ ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል። ቃሉን ምን የሚል የሚማር ከማጋ ከሚያስተምረው ጋር መልካምን ነገር ይከፋፈል ማለት አንድ ሰው አንድ ቃሉን የሚማር ክርስቲያን ከሚያስተምረው ጋር መከፋፈል አለበት መልካም ነገር። ይሄ ማለት ምን ማለት ነው? የሚያስተምሩን ማለት አጥቢያችን ማለት ነው። ሁላችን የምንገለገልበት ደብር ካለ፣ ገዳም ካለ፣ አጥቢያ ካለ የምታስተምረን የምታቆርበን ክርስትና የምንነሳባት ፍታት የምንፈታባት ሰበካ ጉባኤ የምንገለገልባት ቤተክርስቲያን አለችን። እሷ የምታስተምረንና በዛ ያሉት ካህናት ደግሞ የሚያስተምሩን ካህናት ናቸው። ቅዱስ ጳውሎስ ምን አለ? የሚማረው ከሚያስተምረው ጋር መልካም ነገርን ምን ይበል ይከፋፈል ስለሚል አስራት ማውጣት ያለብን ዘኒረስት ቸርች ማለት ነው። ቅርብ ያለ ያንተ አጥቢያ የሆነ ደብር ላይ ነው። ሌሎች አብያተ ክርስቲያናት ተቸግረዋል ምናምን እሱን እንመጣበታለን። ግን ስርዓተ ቤተክርስቲያን የሚያዘው ሁሉም አስራት ማውጣት ያለበት ለማን ነው?
ለአጥቢያው ነው። ከዛ ውጪ 3 ቃላት ልንገራችሁ። 3 ቃላት ትላላችሁ። አስራት በሉ። ምግብ አልበሉ ይበላሉ። ደርሷል አሁን በቅርብ ሰዓት። እስቲ አስራት በሉ። አሁን ከቅርብ ደቂቃ በኋላ እንደሚበላ ሰው አስራት በሉ። መባ፣ ምጽዋት 3 ነገሮች ናቸው። አስራት፣ መባና አስራት አሁን የተነጋገርነው ነው። አንድ ክርስቲያን እረ ገጠር አብያተ ክርስቲያናት እኮ የኛ ናቸው፣ ቤተ ክርስቲያን አንዲት ናት፣ እዚህም ያለችው እዛም ያለችው፣ እሷ እየተቸገረች ዝም ማለት አይገባኝም፣ መርዳት አለብኝ ብሎ የሚሰጠው አስራት ተብሎ ሊጠራ አይችልም። መባ ነው። መባ ነው እየሰጠ ያለው። መባ መስጠት ይገባል ወይ? አዎ ይገባል። ግን የአስራቱን አንስተ መባ አድርገ መስጠት ይቻላል? ይቻላል አይቻልም? አይቻልም። ለምሳሌ አሁን እዚህ አዲስ አበባ ውስጥ የምትኖሩ ሰዎች ንግድ እየነገዳችሁ ነው። ንግድ ግብር ትከፍላላችሁ አይደል? እየሰማችሁ ነው። እና ግብር የምትከፍሉት የት ላለው መስተዳደር ነው? የት ላለው ገቢዎች ቢሮ ነው? ለአዲስ አበባ ነው አይደል? ግን የተቸገሩ የገጠር አካባቢዎች አሉ የሉም? ዘመዶቻችን የሉም አሉ? ልኬዋለሁ ብትሉ ገቢዎች ምንድን ነው የሚሏቸው? ገቢ ትሆናላችሁ ራሱ አይደለ? ስለዚህ ለምንድን ነው የምንራቀቀው መንፈሳዊ ነገር ላይ ሲሆን? ሰይጣንም አውቆ ነው በነገራችን ላይ የተሻለ መንፈሳዊ ነገር የምትሰራ አስመስሎ ዋናውን ስራ እንዳሰራው ያደርጋል። ስለዚህ መባ ሌላ ጉዳይ ነው። አስራትን ትተ መባ ሰጣለሁ ብትል በጣም አስራት የራሱ የእግዚአብሔር ገንዘብ ነው። የኔን ገንዘብ ነው ሰርቃችሁኛል እያለው። ስለዚህ የእሱን ገንዘብ ሰጥቼልሃለሁ ለእንትን አይባል። ስጠኝ፣ እሱ ለምን ያውለዋል? የራሱ መብት ነው። ለቤተ ክርስቲያን ነው፣ ለካህናቱ ከጥንትም ጀምሮ ካህናቱ ሊተዳደሩበት ነው እግዚአብሔር ያዘዘው። እኔ ነኝ ርስታችሁ፣ ሌላ ርስት ለእናንተ የላችሁም ብሏቸዋል። የሚማር ከሚያስተምር ጋር መልካም ነገር ይከፋፈል ይላል። ስለዚህ ገዳም መርዳም ምናምን ከፈለጋችሁ መባ ነው። ሶስተኛው አስራቴን ለመቄዶንያ ብሰጥስ? እየሰማችሁ ነው ይላል አንዳንድ ሰው ደግሞ። አሁን መቄዶንያ ግቢ ውስጥ ሆነን እኔ ደግሞ የመቄዶንያ አምባሳደር ነኝ ምን ልል ነው? ጉድ መጣብኝ እኮ እዚሁ ግቢ ውስጥ ልሳሳት ነው። አይ እንዲህ ብሎ ነገር የለም። አስራትን ለመቄዶንያ መስጠት ኃጢአት ነው። በነገራችን አይገናኝም። አስራት የማን ገንዘብ ነው? ስለዚህ ምን ላይ ነው የሚወድቀው? ከሶስቱ ከነገርኳችሁ ቃላት ምጽዋት ነው። ገብቷችኋል አይደል? ምጽዋት መስጠት ይገባል። መቄዶንያ መርዳት ይገባል። አዎ ይገባል። አስራት አንጥቼ ግን እሰጣለሁ ማለት አትችልም። ለድሆች ይሰጥ፣ የእግዚአብሔር ቤት እንትን ለድሆች ይሰጥ ማለት አይቻልም። ይሄ የይሁዳ ሐሳብ ነው። እንደ መጽሐፍ ቅዱስ እንደውም መታሽቱ ስታፈስለት ትዝ አይላችሁ? ለድሆች ቢሰጥ ይጠቅም ነበር አላለም? በቃ የይሁዳ ሲንድሮም ያለባቸው ሰዎች አሉ፣ ምልክቱ በሽታው የሚታይባቸው። ስለዚህ በቻሪቲ ስም አስራትን ማቀየር አይገባም። አስራት መባና ምጽዋት መስጠት ያለብን በቅርባችን ላለ ቤተክርስቲያን ነው። ይሄ በነገራችን ላይ ይሄ ጥያቄ እኔ የሚያጋጥመኝ ጥያቄ ነው። እዚሁ እኛ ጋር ሆነው እህቶች፣ በተለይ ተመራቂ ተማሪዎች እዚህ ላይ ያላችሁ፣ በመምህር ሽመልስ የሚሰጥ ተከታታይ ኦርቶዶክሳዊ ቤተሰብ ትምህርት አለ እና ያን ትምህርት የተወሰነ ትምህርት ከገፋ በኋላ አንድ እህት መጣ ምን አለች? ይሄን ትምህርት መጀመሪያ ተምሬ ቢሆን ኖሮ አሁን ባለሁበት የትዳር ስቃይ ውስጥ አልሰቃይም ነበረ። እኔ ያገባሁት ሰው እኔ ከምከተለው እምነት ውጪ የሆነ ሰው ነውና ነገ ቀስ ብዬ አስተምሬ ወደዚህ ህይወት አመጣዋለሁ በሚል በጎ ሐሳብ ነው ይሄን መንገድ የጀመርኩት። ነገር ግን ከጊዜ በኋላ ግን በጣም እየተፈተንኩኝ እኔም ደግሞ ያልተፈለገ ችግር ውስጥ ወድቄ ያለውና ምናልባት በዚህ ደረጃ እንደው መምሮ የሚያገዙኝ ነገር ካለ ብላ መታ በግል የጠየቀችኝ ልጅ ነበረችና ከዚህ ጋራ ተያይዞ አንድ ወንድ ያላመነች ሚስት ወይ ደግሞ አንድ ሴት ያላመነ ባል ቢኖራት ወይም በጮኝነት ያሉ ቢሆኑ ነገ ከነጎዲያ ቀስ እያልን እያስተካከልን ወደ እውነተኛው መንገድ እናመጣቸዋለን ብለው ነገን ተስፋ አድርገው ትዳር መመስረት ወደ ህይወት ውስጥ መግባት ይሄ ከመጽሐፍ ቅዱስም ከአበው ትምህርት አንፃር እንዴት ይታያል? የሚያመጣው ችግርስ ነገ ከነጎዲያ ምንድን ነው የሚለውን በዚህ ዙሪያ ላይ ሰፋ አድርገን ብንመለከት። እሺ፣ ይህንን ጉዳይ በተመለከተ ቀሲስ ያነሱት ላይ ሐዋርያው ቅዱስ ጳውሎስ የተናገረው አንድ ቃል አለ።
ያላመነች ሚስት ያለችው ቢኖር ከእርሱ ጋር ለመቀመጥ ብትስማማ አይተዋት ያላመነ ባል ያላት ሴት ብትኖርም ከእርሷ ጋር ሊቀመጥ ቢስማማ አትተወው ብሏልና ይህን ቃል መነሻ በማድረግ ነው ብዙ ሰዎች እንደዚህ የሚል ከሆነ ክፍት ነገር አለው ሕጉ ወይም የታዘዘው ነገር ልንቀጥል እንችላለን በሂደት የእሱን ነፍስ አንቺ ሴት ባልሽን ታድኝ እንደሆነ ምን ታውቂያለሽ ስለሚል እኔ ላድነው እችላለሁ ላድናት እችላለሁ ነው። በነገራችን ላይ እስቲ አንድ ጊዜ በሉ አላችሁ ያላመነ ባል ያላት ያላመነች ሚስት ያለችው እንጂ ያላመነ ገርል ፍሬንድ አይልም። ያላመነ ቦይፍሬንድ አይልም ወይም እጮኛ አይልም። ያላመነ ምን ያለው። ስለዚህ ሚስት ያለው ባል ያላት ካለ ኦልሬዲ ምን ብለዋል ማለት ስለተጋቡ ሰዎች ነው ሕጉ የሚያወራው ማለት ነው። ስለዚህ እንደ አዲስ ለምሳሌ ክርስትናን የሆነ ቦታ ሄደን እንደ አዲስ ብናስተምር ባስተማርነው ትምህርት ምክንያት ሚስት ብታምን ባል ባያምን በማመኗ ምክንያት ፈተሹ ነይ አትባልም። አብሯት ለመኖር ቢስማማ እምነቷን ቀይራ ግን አብሬያት እኖራለሁ ካለ እቺ ሴት ክርስቲያን ሆና ባሏ ግን አህዛብ ሆኖ አብረው መቀጠል ከቻሉ አይፍታት፣ አብረው ትቆይ። ምናልባት ባልሽን ታድኝ እንደሆነ ምን ታውቂያለሽ ነው የሚለው ሕጉ። ገብቷቸዋል? ይሄ መቼ ነው የሆነው? ገና ክርስትና እንደ አዲስ ምን ሲል ሲሰበክ ነው። ቅዱስ ጳውሎስ ይህን ባይል ኖሮ ክርስትና ብዙ አደጋ ይገጥመው ነበር። አንደኛ መፋታት ያማረው ሰው ራሱ ክርስቲያን ይሆናል። ይሆንና ሃይማኖት አይፈቅድም ብሎ ደነዋይ ሊላት ነው፣ ደነዋይ ልትለው ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን ቤተሰብ ቢበተን እናት አባታችንን ያለያየው እኮ ክርስትና ነው ብለው ልጆች ቂም እንዳይዙ ከመነሻው ቤት አፍርሶ ቤት መስራት ስለማይቻል በዚህ መልኩ አድርጎታል። ከዛ ውጭ ግን ላላገባችሁ ሰዎች ወይም ላላገቡ እጮኝነት እያሰቡ ላሉ ሰዎች አይደለም መጽሐፍ ቅዱስ እየተናገረ ያለው። ለእነሱ የተናገረው ቃል ምንድን ነው? ከማያምኑ ጋር በማይመች አካሄድ አትጠመዱ። የማይመች ማለት ጋብቻ ነው። ለምን? ስለ ጋብቻ ነው መመቸት የሚለው ቃል መጀመሪያ መጽሐፍ ቅዱስ ላይ የተጻፈው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለትና በማይመች አካሄድ አትጠመዱ ይላል። ስለዚህ ጋብቻ ላይ መጽሐፍ ቅዱስ በግልጽ ያስቀመጠው ነገር ለተጋቡ ሰዎች ነው። በእጮኝነት ላላችሁ ሰዎች እንዲህ አይነት ሪስክ አትውሰዱ። አንዳንዴ ከጋብቻው በፊት አብረን እንቀጥላለን ብለው አብረው ከሆኑ በኋላ መልሶ እኔ እንድንጋባ ብዬ ነው እንጂ አለኝ የሚሉ ኬዞች እኛ ጋር ይመጣሉ። ስለዚህ በተቻለ አቅም ቢያንስ ጊዜ መውሰድ። ገብቷችኋል አይደል? የሰርግ ቀን ቆርጦ አይደለም ክርስትና ማስነሳት። ትንሽ ጊዜ መውሰድ፣ አብሮ መቆየት፣ በትክክል ደግሞ እንዲማሩ ፈቃደኞች ከሆኑ ባልሽን ማዳን ወይም እጮኛሽን ማዳን ከሆነ አስበሽ የገባህበት ጊዜ ወስዶ በትክክል መምህራን ተመድቦ አንድ ለአንድ ተምረው የተቀየሩ ሰዎች የምናውቃቸው አሉ። ግን ገብቷቸው ማለት ነው። ለምን እንደተቀየሩ አውቅ ለጋብቻው ብለው ሳይሆን። በጣም የሚገርም ገጠመኝ ልንገራችሁ። አንድ ወንድም አንዲትን እህት ይዟት መጣና በሃይማኖት ልዩነት አለን፣ ብዙ ዓመት በእጮኝነት ቆይተናል፣ አስተምሩልኝ አለ። ከዛ ልጅቷ ተማረች፣ በትክክል ገብቶኛል ብላ ተጠመቀች። ከዛ በኋላ ተለያዩ። ማለት ጋብቻው ወርካውት አላረግም። ልጅቷ ግን እስካሁን ድረስ በጣም ጥሩ አገልጋይ ሆና ቤተክርስቲያን ነው ያለችው። ይሄ ማለት በዚህ አጋጣሚ የእሷን ነፍስ አዳነው ማለት ነው። ስለዚህ በትክክል ከመምህራን ጋር አገናኝታችሁ ተከታትላችሁ ማስተማር ኦልሬዲ ለገባችሁበት ሰዎች ነው እንጂ ያልኩት አሁን ችን ሰምተህ አሃ እንደዚህ ይቻላል ቆይ አንዷን ልምረጥና አስተማሪ ልመድብላት እንዳትሉ። እንደዛ አላለም። ለተጀመሩ የሆነ አንድ ፍሎር ሁለት ፍሎር እንደዚህ እንደ መቄዶንያ ህንጻ ማለት ላይ ላሉ ኬዞች ነው እንጂ ላልታሰቡ ግን ኦርቶዶክሳውያን እንግዲህ እስካሁን ማጆሪቲ ነው የምንለው አይደለ? ነው አይደለም? እና ባልጠፋ ምንድነው ወደ ጎረቤት የምትመለከቱት? ምን የመሳሰሉ ወንድሞች ምን የመሳሰሉ እህቶች አሉ። ከራስ ምንጭ ጠጣ ነው የሚለው መጽሐፍ ቅዱስ። እየሰማችሁ ነው? አዎ። የመጨረሻ ጥያቄ እርሶ ጋር የቀረ ስላለ ነው። ይሄ ምናልባት እንደው ቀላል ጥያቄ ነው፣ ግን ደግሞ እውነትም ለመናገር ካሰላሰል ነው ደግሞ በጣም ማስተዋል የሚጠይቅ ነገር ነው። ብዙ ሰው
በትዳር የሚያፈራቸው ልጆች አሉና እግዚአብሔር ልጆች ሰጡኝ ብሎ አመት በአመት የልጆቹን ልደት ያከብራል አይደል? ነው አይደለም? እንደዛ ነው። ተጨንቆ ተጠቦ ልደትን ያከብራልና ከዚህ ጋራ እንደው ልደትን ማክበር የአሕዛብ ስራ ነውና ይሄ በመሆኑ ኃጢአት ነው የሚሉም ደግሞ አሉ። በእኛ ቤተክርስቲያን ደግሞ በብዛት የምናከብረው የቅዱሳንን ልደት ነው። ከዚህ ጋራ ተያይዞና የፍጡርን ወይም ደግሞ አሁን ተወልደው ያሉ ወደፊት ምን እንደሚሆኑ ማናውቃቸው ቅዱሳን ሊሆኑም ይችላሉ ላይሆኑም ይችላሉ። ግን የነዚህ ልጆች ልደት ማክበር ከቅዱሳን ልደት ማክበር ጋር እንደዋያይዘው እግረ መንገዱ እንደሚባለው በእውነት የኃጢአት ስራ ነው አሊያስ ደግሞ የምናከብረው የቅዱሳኑን ልደት እስከሆነ ድረስ አንጻራዊነቱ እንዴት ይታያል? በነገራችን ላይ ቅዱስ ዮሐንስ አፈወርቅ አንድ ጥሩ የሚለው ነገር አለ። ሁሉም ነገር ስለ ሲኦልና ገነት አይደለም ይላል። ገብቷችኋል? ሁሉም ቶፒክ ወይ ሲኦል ትገባበታለህ ወይ ገነት ትገባበታለህ የሚባል አይደለም። አንዳንድ ጉዳይ ኢቲካል ነው ወይ ጠቃሚ ነው ወይ ምናምን ተብሎ መወያየት ይቻላል። ኃጢአት ነው ወይ ጽድቅ ነው የሚል ሁለት ሊስት ይዘን ይሄኛው ኃጢአት ነው ብሎ እዚህኛው ላይ መመዝገብ ሁለት ማስቀመጫ ብቻ አይደለም ያለው። አንዳንድ ጉዳይ አይ ከስነ ምግባር አንጻር ልክ አይደለም ተብሎ የሚታለፍ ኢቲካል አይደለም። ለምሳሌ ቅዱስ ጳውሎስ በወይን ጠጅ አትስከሩ ይልና ማባከን ነውና ይላል። ምንድነው ማባከን ነውና ነው ያለው። ማለት መጠጥ መቅመስ ኃጢአት ነው አላለም፣ ግን አትስከሩ፣ ስካር ኃጢአት ነው። ከዛ ጨምሮ ምን አለ? ምን ማድረግ ነው? አሁን ቅዱስ ጳውሎስ ይህንን ያየው ከኢኮኖሚያዊ ፐርስፔክቲቭ ነው ማለት ነው። እና ብዙ ዳይሜንሽኖች አሉት መጽሐፍ ቅዱስ የሆነ ነገር ሲከለክል እንጂ ቀጥታ ሲኦል ይጨምራል ወይስ ገነት ይጨምራል በሚል አይደለም። ሁሉንም ነገር ሲኦል ወይ ገነት አድርጋቸው አትዩት ያለው ቅዱስ ዮሐንስ አፈወርቅ። ልደትን በተመለከተ አዎ መጽሐፍ ቅዱስ ላይ ልደት ሲያከብሩ ያየናቸው ሰዎች አህዛብ ናቸው። የእኛ ትርጓሜ አህዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ ያከብራሉ የልደት ቀናቸውን ይላል። ስለዚህ መጽሐፍ ቅዱስ ላይ ያየናቸው የአህዛብ ነገስታት ልደታቸውን አከበሩ የሚል ነው። ይሄ ብቻውን ግን ኃጢአት ሊያደርገው አይችልም። ከአህዛብ የወሰድናቸው መልካም ነገሮች ብዙ አሉ። መልካም ነገሮች በጣም ብዙ አሉ እና ለምሳሌ አህዛብ የሚያስገርም ቸርነት አሳዩን ይላል ቅዱስ ሉቃስ በሐዋርያት ሥራ። ስለዚህ ቸርነት የአህዛብ ስራ ነው ብለን ልንተሆኑ? አህዛብ አድርገውታል፣ ግን ቸርነት ነው፣ መልካም ነገር ነው። ብዙ ፓጋን ኦሪጂን ያላቸው እኮ ወደ ክርስትና በጥሩ ተተርጉመው ተቀይረው የመጡ ነገሮች አሉ። እስራኤል ከግብፅ ይዘዋቸው የወጡ በጎ ልምምዶች አሉ፣ ክፉም እንዳለ ሁሉ ማለት ነው። ስለዚህ የአህዛብ ስለሆነ ኃጢአት ነው ማለት አይደለም። ባጭሩ ልደትን ማክበር ኃጢአት ሊሆን አይችልም። ግን ቅዱስ ጳውሎስ በአንድ አረፍተ ነገር ዘግቶታል። የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። ልደት አስበህ የተወለድክ ይመስል ራስህን ሰለብሬት የምታደርግበት ሳይሆን ከጠባብ ወደ ሰፊ ካለመኖር ወደ መኖር ያመጣህን አምላክ ምን የምትልበት የምናመሰግንበት ሆኖ ካለፈ መልካም ነው። ነዳያን የምናበላበት ይኸውላችሁ አሁን እዚህ ላይ ነው የነዳያኑ የሚመጣው። ወይም ሌላ በጎ ስራ የምንሰራበት ሆኖ ካለፈ የበረከት ቀን ሆኖ ሊያልፍ ይችላል። አንድ ጥቅስ እዚህ ላይ በጣም ጥሩ ነገር የሚያሳይ ልንገራችሁ። ሮሜ ምዕራፍ 14 ከቁጥር 5 ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እየሰማችሁ ነው? አንዳንዱ ሰው አንዱ ቀን ከሌላው ቀን እንደሚሻል ያስባል። አንዳንዱ ሰው ግን ቀን ሁሉ ያው ነው የሚል ሰው አለ። ኧረ እኔ ልደቴ ጉዳይ አይደለም የሚል ሰው አለ። ለአንዳንዱ ሰው ደግሞ ልደቱ በጣም ትርጉም ያለው ቀን ሊሆን ይችላል። አይችልም? በቃ የልደቱን ቀን እንዴት አኮረፍከኝ አኩርፎ የሚውል አለ፣ ደውለ እንኳን አደረሰ ሳትለኝ ብሎ። ለአንዳንዱ ሰው ደግሞ ለካ ልደቴ ነበረ ይላል በሶስት ቀኑ። ቅዱስ ጳውሎስ ምን አለ? ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። ስለዚህ የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። እያንዳንዱን ነገር ምንድነው እኛ አሁን ትንሽ ያለብን ችግር ከፈረንጅ የመጣ ነገር ሁሉ የሰይጣን ነው ማለት ልማድ አለብን። አሁን ኬክ ክብ ስለሆነ ክብ ፓጋን እንትን ነው ጥንቆላ ነው ምናምን ያሉ ሰዎች አሉ። ድፎ ዳቦስ። ስለዚህ እንደዚህ ቢቀር ጥሩ ነው። ልደትን ማክበር ለማን ክብር መሆን አለበት? እሺ